ሰላም ሰላም ውድና የተከበራችሁ ተከታታዮቼ ዛሬ ካሮት መሽሩም እና የፈረንጅ ቃሪያ አርጌ የጾም ሳንዱች እንዴት መስራት እንችላለን። በተለይ ልጆቻችን ትምህርት ቤት ሲሄዱ በጾም ሰዓት ትንሽ ከባድ ነው እና ለዛ የሚጠቅም ነገር ነው ይዤ የመጣሁት። ትወዱታላችሁ ብዬ ተስፋ አደርጋለሁ። አሁን ካሮት ነው ይሄ ነጭ የሚመስለው ራሱ ካሮት ነው። ኦርጋኒክ ካሮት ስትገዙ ብዙ አይነት ከለር ውስጡ ላይ ያለበት ማለት ነው። እና አሁን እሱ ነጩ ካሮት ትንሽ ጠንከር ይላል እና ይሄው በሀገራችን የጁብትላ ነው የምንለው። እንግዲህ በጣም ቆንጆ በጣም ነው የሚጣፍጠው። አሁን ካሮቱ እንደዚህ ከተጠበሰ በኋላ ላወጣው ነው፣ ምክንያቱም ያኛው ስከተው እንደ አር ያዝ ሲያረግ ነው ያወጣሁት ማለት ነው። ሁለተኛ ደግሞ ተመልሼ አሁንም ካሮት ነው። የቅድሙ ሌላ ካሮት ይመስላል እንጂ አይደለም፣ ራሱ ነጭ ካሮት ነው። ነጭ ካሮት ትንሽ ጠንከር ያለ ነገር ነው፣ ለዛ ነው መጀመሪያ ከተትኩት። እና እንደዚህ አይነት ሳንዱቾች ለጾም እኛም ደግሞ ሲያስፈልገን እንደዚህ ሰርተን መብላት እንችላለን ማለት ነው። በእውነት ለመናገር በጣም ነው የሚጣፍጠው። በጣም የኛውን ካሮት ራሱ ትንሽ ያዝ ሲያረግ አወጣሁት ማለት ነው። ከዛ አሁን ምን ላረግ ነው? ሽንኩርቱና ነጭ ሽንኩርቱ አንድ ላይ ጠብሰው ነው እና የፈረንጅ ቃሪያ በኋላ ነው፣ ምክንያቱም የመበጥበጥ ባህሪ ስላለው ቃሪያው አሁን መክተት የለብኝም ማለት ነው። ትንሽ ሽንኩርቱ ጠበስ ሲል ነጭ ሽንኩርቱ ከተዋለው። አሁን ደግሞ ይኸው የጁብትላ ያልኩት ከተትኩት መሽሩም ማለት ነው። እንግሊዝኛ መሽሩም ይባላል። እና ይሄው እሱ ደግሞ ለብቻው ጠብሼ አሁን ደግሞ ይሄ ቃሪያ ደግሞ ብዙ ሰዓት አልጠብሰውም፣ ምክንያቱም ውሃ ነገር ስለሆነ ጁስ ያለው ነገር ነው ቃሪያ ማለት ነው። እና ውሃ እንዳያረግብኝ ነው ለብቻ ብቻ ያረኩት ማለት ነው። የተፈጨ ሽንኩርትና ዝንጅብል ነው ይሄ። እና መረቅ ላረግበት ነው፣ የአትክልት መረቅ አለ እሱ አንዱ፣ ወይም እንደ እንትናችሁ ሁለቱ ማድረግ ትችላላችሁ። እና ይሄ አትክልት ነው። በጣም የሚጣፍጥ ቆንጆ ሳንዱች ነው መስራት የሚቻለው። በሚያቃጥል ነገር ቃሪያ ያርጋችሁ አፒታይታችሁ እንትን እንደሌላችሁ። እኔ አሁን እዚህ ላይ ግን ለኔም ለልጆቼም ዳረግ ነው። ልጆቼ ማይኔዝ እና የሚያቃጥል ነገር አርጌ የሚያቃጥል ነገር ስለሚወዱ ማለት ነው። አሁን ይሄው አንድ ላይ ልቀላቅለው እዛው ላይ ከተትኩት ማለት ነው። ቅድም አንድ ላይ ያልከተትኩት መሽሩም በተለይ እንትን እንዳይጠብቅ ብሎ በቃ እዛ ፍርስ የማለት ባህሪ ስላለው ለብቻ ብቻ ከሆነ ግን በቃ በኋላ ስጠቀልል አያስቸግረኝም ማለት ነው። ለዛ ነው ለብቻ ብቻቸው የጠበስኳቸው። ከዛ ዳቦ ለስለስ እንዲል ደግሞ ቅባቱ ይዞ እንዲወጣ ዘይቱ ኦልቬራ ኦይል ስለሆነ ምንም ብዙም ዘይት የለውም እና የበለጠ ነው የሚያጣፍጠው ማለት ነው። እና በዚህ መልኩ ሰራን ማለት ነው። አሁን ትንሽ ቶስት ላረገው እዚህ ጋር ጠቅለል አርጌ ልክ የሳንዱች አይነት በቃ የጾም በጣም የሚጣፍጥ ሳንዱች። አንዳንዴ ወይ ሽሮና እንጀራ ሲሰለች እንደዚህ ሰርቶ መብላት ይቻላል። ሁለት የጾም ካረኩ በኋላ ሁለት ደግሞ በማይኔዝ አርጌ ልሰራ ነው ማለት ነው። ልጆቼ በማይኔዝ አርገው እንዲበሉ እና የኔው የሚያቃጥል ቃሪያ አርጌ ሰርቻለሁ። ልክ እናንተም እንደዛ አርጋችሁ መስራት ትችላላችሁ። የእውነት ለመናገር ሰርታችሁ ትሞክሩት፣ በጣም ይጣፍጣል። በጣም ቆንጆ ነው። አሁን እንደዚህ ካረኩ በኋላ ምን ላይ ያደርጋል? ተመልሼ በመጥበሻው ላይ ትንሽ ቶስት ላረግ፣ በቶስት ሳይሆን በመጥበሻው በራሱ ላይ ቅመሙም መረቁ እንትኑም ስላለ ማጂ መረቁ ምናምን ስላለ ያጣፍጠዋል ማለት ነው። አሁን ደግሞ እዚህ ጋር ለልጆቼ ማይኔዝ አርጌ የሰራሁላቸው ነው ማለት ነው። በቃ ይሄ እንደዚህ በጣም ቆንጆ ነው። ስጋ ያልሆነ አልዚህ በቃ ለሰውነት ለጤና ጠቃሚ የሆነ ሳንዱች ነው። እናንተም ተጠቀሙበት። እና እንደዚህ ደግሞ የሚያቃጥል ነገር ነው። ያው የኔ ልጆች አንዱ የሚያቃጥል ነገር ይወዳል ማለት ነው ሳንዱች ላይ፣ ለዛ ነው የሚያቃጥል ነገር ያረኩለት። ያው እናንተ እንደ ቤታችሁ እንደ ቤተሰባችሁ ማድረግ ትችላላችሁ። በቃ ሁለት የጾም ሁለት ደግሞ የእንትን ይኸው ቶስት አርጌ አውጥቼው የእውነት ለመናገር በጣም የሚጣፍጥ በጣም ቆንጆ ነው። እናንተም ቤታችሁ ሰርታችሁ ሞክሩት። ላይክ ሰብስክራይብ ማድረግን አትርሱ። አይዞሽ የታለሽ የጠፋሽ ለምትሉኝ በጣም አመሰግናለሁ። ጾሙ በሰላም አስጀምሮ በሰላም ያስፈጽምልን። እንግዲህ ይሄው ሳንዱቹ በጣም የሚያምር ትንንሽ ነው ያሰራሁት።
በጣም ደስ የሚል ከለሩ ደግሞ የሆነ ቢጫ አድርጎት አልወልቬራ ኦይል ስላለው ለዛ ነው። ሰላማችሁ ይብዛ። ባይ ባይ።